ስዊዘርላንድ ኮሎምቢያን በፔናልቲ ሹት አውት 4-3 በማሸነፍ ከውድድሩ አሰናብታት ወደ ኳርተር ፋይናሉ መቀላቀሏን ማረጋገጥ ችላለች። እንደ ፉክክር ከተመለከትነው ሁለቱም ቡድኖች ጥሩ ፉክክር አስመልክተውን ነበረ። ነገር ግን ጨዋታው ያን ያህል አዝናኝ የሚባል ጨዋታ አልነበረ። መደበኛው የጨዋታ ክፍለ ጊዜ 0-0 ነበር የተጠናቀቀው። ወደ ኤክስትራ ታይም አምርቶ በኤክስትራ ታይሙም 0-0 ነበር የተጠናቀቀው። በፔናልቲ ሹት አውት ነው 4-3 የተለያዩት። ኮብል የስዊዘርላንዱ ግብ ጠባቂ ጥሩ ሴቭ ማድረግ ችሎ ነበር በፔናልቲ ሹት አውቱ ላይ ማለት ነው። በኮሎምቢያ በኩል ኩቾ ሄርናንዴዝ እንዲሁም ደግሞ ሳንቼዝ ፔናልቲውን ያመከኑ ተጫዋች ነበሩ። ያው በስዊዘርላንድ በኩል ደግሞ ብቸኛውን ፔናልቲ ያመከነው ተጫዋች አካንጂ ነበረ። ምንም እንኳን አራቱ ቀሪዎቹ ፔናልቲዎች የተቆጠሩ ቢሆንም ማለት ነው። ኤኒዌይ ኮሎምቢያ በጣም ጠንካራ ብሔራዊ ቡድን ነበረች። በስዊዘርላንድ ግን የዘንድሮ የዓለም ዋንጫ ጉዟ እዚህ ጋር ተገቷል ማለት ነው። ስዊዘርላንድ በኳርተር ፋይናሉ የሊዮኔል አንድሬስ ሜሲዋን አርጀንቲና የምትገጥም ይሆናል ማለት ነው። አይ ቲንክ ለአርጀንቲና ከኮሎምቢያ ቀለብ ያለው አጋጣሚ ስዊዘርላንድ ይመስለኛል። ኤኒዌይ ከአርጀንቲና ጋር የሚኖራት ጨዋታ ይበልጥ ተጠባቂ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩ። ኮሎምቢያ እና ስዊዘርላንድ 0-0 120 ደቂቃ ወጥተው 4-3 ስዊዘርላንድ በፔናልቲ ያሸንፋለች ማለት ነው። የአርጀንቲና ደጋፊዎች የምትፈልጉትን ሰው አገኛችሁ መሰለኝ ኮሜንት ላይ እንዳለ አረ ኮሎምቢያ ከባድ ኬዝ ናት። ኮሎምቢያ ሀቅ ለመናገር ከባድ ኬዝ ናት ማለት ስዊዘርላንድ በጣም ትሻላችኋለች ማለት የአካንጂን ፔናልቲ ያየ ሰው ማለት ነው። እንዴ አካንጂ ስቶ ሳይጨርሰው ነው የወደቀው እኮ በእናትህ አዘነ። በእናትህ የጋብሪኤል ምናምን የምትል ከሆነ ማለት ነው አምና ብሩኖ ፈርናንዴዝ ፉላም ላይ የሳተው እነዚህ ቢያንስ ተከላካዮች ናቸው። ገባር ላይ 10 ቁጥሩ ማጂሻ የሚባለው ብሩኖ ሌላ ስቴዲየም ነበር ያገባው እዚህ ላይ አይደለ? እና ስለዛ እናረጋጋው ነው የምልህ። ሲጀመር የአርሰናል ተጫዋቾች እኮ ለዋንጫ ይሆናሉ። የአርሰናል ተጫዋች የሌለበት ብቸኛው ፖርቹጋል የወደቀው ለዚህ ነው የምልህ። ተረዳኝ አይደል? ለማንኛውም ኮሎምቢያ በጣም አሳዛኝ ተሸናፊ ማለት እኔ እንቅልፍ ልታስተኙ ነበር። ሰከንድ ሃፍ እንዳልኩት ወገመ። ኤክስትራ ታይም ግን ትንሽ ሞቅ አለ። እሱ ነው ያስቆየኝ እንጂ ደሽ ብዬላችሁ ነበር። አድክሞች 0-0 4-3 በፔናልቲ ኮሎምቢያኖች ፔናልቲውን መረብ ለመበጠስ ነው የሚመጡት እንጂ ምንም አይታችሁ ቀስ ብላችሁ አመጡ። እንደ ዲያዝ ብቻ ነው ፈታ ብሎ የመታው ማለት ሁሉም ደንጋጣ እንዳለ ደንጋጣ ማለት ነው። አሳዛኝ ተሸናፊ አርጀንቲና ስዊዘርላንድ ይሄን ይመስላል ኳርተር ፋይናሉ ማለት ነው። ባጭሩ ሞሮኮና ፈረንሳይ ብቻ በጣም የሚመጣጠን ጨዋታ ነው ብዬ ገምታለሁ። እዚህ ጋር ስፔን ቤልጂየምን ታስቀይማታለች። እንግሊዝ ኖርዌይን የምታሸንፋት ይመስለኛል። ገባለ ደስ በቃ የምታሸንፋት ይመስለኛል። ሃላንድ ያገባል ግን 3-1 ምናምን ታሸንፋታለች። አርጀንቲና ስዊዘርላንድን ለጥፋት አልፋለች ማለት ነው። ከዛ አራቱን ደግሞ መልሰና ያለን ማለት ነው። በእግር ኳስ ላይ እንግዲህ ማለት ነው የምታገኛትን እያንዳንዷን እድል መጠቀም አለብህ። አለበዚያ ግን በኋላ ላይ ፊቷን ወደ አንተ አዙራብህ ማለት ነው ትቀጣሃለች ማለት ነው። ኮሎምቢያም እንግዲህ ዛሬ ይሄ ነው በቃ የተከሰተባት፣ ሌላ ምንም ነገር አይደለም። ብዙ እድሎችን አገኘች። በተለይ ደግሞ ኤክስትራ ከሄዱ በኋላ ካምቦዝ ነው የሚባሉት ሰዎች እንግዲህ ያገኛቸውን እድሎች ስላልተጠቀመ ማለት ነው ዋጋ ከፍላለች በመለያ ምት ላይ ማለት ነው። እናም እንግዲህ እኔ በዚህ ውድድር ላይ በጣም አንደርዶግ ናት ብዬ ስጠብቃት የነበረው ብዙ ረጅም ርቀት ትጓዛለች ብዬ ስጠብቃት የነበረችው ኮሎምቢያ እንግዲህ ከውድድሩ ተሰናብታለች ማለት ነው። ሀሚዝ ሮድሪጌዝም እንግዲህ በቃ የመጨረሻው የዓለም ዋንጫውን አድርጎ ለቋል ማለት ነው። በቃ በዚህ ዓለም ዋንጫ በጣም የሚደብረው ነገር ብዙ ሌጀንዶችን እየተለየን መተን እንግዲህ አሁን አዲስ ጀነሬሽን እየተቀበልን ያለ ነው ማለት ነው። ለማንኛውም በቀጣይ አርጀንቲና ከስዊዘርላንድ ይገናኛሉ። እነዚህ ግን የሌሊት ጨዋታዎች ያራዳ ልጆች ብዙ ወዳጆችን ኳስ እያስመለጡ ነው የሚገኙት። እጅግ በጣም አስደናቂ ጨዋታ በሁለቱም ቡድኖች በኩል ተመልክተናል። ስዊዘርላንድም ኮሎምቢያም አስደናቂ ብቃታቸውን አሳይተዋል ማለት ነው። ያራዳ ልጆች ምንም እንኳን ጨዋታው ጎል ባይኖረውም ማለት ነው 120 ደቂቃ በተጋድሎ ነው የተመለከትነው ማለት ነው። ኮሎምቢያ ላቲኖች ሲጀምር አይደክሙም ያራዳ ልጅ ማለት ነው። 120 ደቂቃ የማይደክም ጉልበት ነው የተመለከትነው። የስዊዘርላንድ መከላከል የሚያስገርም ነው ማለት ነው። በሁለቱም ቡድኖች መካከል ቻንስ ክሬስ ሲደረግ ነበረ፣ መጠቀም ግን አልቻሉም ነበር። መጨረሻ ላይ እንግዲህ ወደ ፔናልቲ አምርተው ማለት ነው ኮሎምቢያዎቹ 2 ስተው ስዊዘርላንድ እንደዚሁ 1 ስተው ማለት ነው ስዊዘርላንዶች ወደ ቀጣይ ዙር ማለፍ ችለዋል ማለት ነው። እጅግ በጣም ድንቅ ጨዋታ ነው የተመለከትነው በሁለቱም ቡድኖች መካከል። እስቲ ሐሳብ አስተያየታችሁን የተመለከታችሁ ሰዎች ዱብ እያደረጋችሁ ሼር ኮፕሊንግ ያረሳ ይመቻችሁ። ጋይስ ስዊዘርላንድ አልፋለች። እንደኔ የሜሲ ፋን ከሆናችሁ ኮፓ አሜሪካ ላይ አይታችሁ ሊሆን ይችላል የሁለት ላቲኖች ፍስፍስ የአርጀንቲናና የኮሎምቢያ እና እሷ አልፋ ምናይ ምናምን መስሎኝ ነበር። ያን ጦርነት አላለፈችም ኮሎምቢያ። ስዊዘርላንድ በፔናልቲ አልፋለች። የዘንድሮ ወርልድ ካፕ ዩኤስ ላይፋችንን ኧረ በስመ አብ በቃ ማለት እኔ አንፕሪዲክተብል ነው። በቃ አንፕሪዲክተብል ብቻ ይመቻችሁ። ለማንኛውም የእናንተን ግምት አስቀምጡልኝ። ፋይናል ማን ይደርሳል? ያ ሽልማት ይኖረዋል። ይኸውልህ ጀማውኛ
ይሄ የዓለም ዋንጫ ማለት ነው ካላስጨለለን በጣም ሰላም ነን። በቃ መቼም ነው ማንጨልለው። የምሬን ነው ብላችሁ ይኸው የማንም ወሮ በላ ቡድን የረባ ኳስ ሳናይ ፔናልቲ ድረስ ሄደን ለማንኛውም ስዊዘርላንድ አልፋለች። ይሄን ውጤት ዝም ብዬ ሳየው ማለት ነው የአርጀንቲና ደጋፊዎች ቋጠሮ ነው። በቃ ይቺ ከመጣች ፍዳቸውን እንደምታበላቸው ያውቃሉ። ቀለል ባለች ልምምድ መልኩ አሸንፏት ስዊዘርላንድን ወደ ቀጣይ ስቴፕ ማለፋቸው የማይቀር ነው። ለማንኛውም ግን በጣም ሱስ እንደሆነብን የዓለም ዋንጫው የገባኝ ይህንን ጨዋታ ቁጭ ብዬ ጨርሼ ሳየው ነው። ገብቷል አይደል? እስከ ፔናልቲ ሹታውት ድረስ። ለማንኛውም ዣካ እንኳን ደስ አለ አንተ ካፒቴን፣ በጣም ደስ ብሎኛል። በዚህ ላይ ደግሞ ቸልሲንም አገርጥተህልኛል። ታውቃለህ ለንደን ውስጥ ያለው ብቸኛ ክለብ አርሰናል ነህ ብለዋል አሉ ሲዲ ስፖርቶች። ስለሆነ በቃ ትመቸኛለህ ነው የኔ አባት። ኮንግራ ስዊዘርላንድ። እንግዲህ ቀጣዩ አርጀንቲና ለጥፋ ነው የምታስወጣ ቻለው። ለማንኛውም ጀማው ስዊዘርላንድ አልፋለች። ጤናችሁን ጠብቁ፣ እንቅልፋችሁን በደንብ ተኙ። የዛሬው መልእክቴ ነው። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ይመቻችሁ። ሰማም ኮሎምቢያ ወደቀች። የዣካ ሀገር የሆነችው ዣካና ሀገሩ ስዊዘርላንድ ወደ ቀጣዩ ዙር ማለፍ ችሏል። እንግዲህ በቀጣዩ ዙር አርጀንቲና የሚገጥም ይሆናል ማለት ነው። ባይዘው ይሄ ስዊዘርላንድ አንደርዶግ አድርጋችሁ የምታስቡ ሰዎች በፍጹም ማለት የመጣችበት ወይ በጣም አንደርሬት አድርጋታል ብዬ ነው የማስበው። ፕላስ ደግሞ ማለት ነው የዚህ ጨዋታ ላይ ራሱ ያን ያህል በኮሎምቢያ እኔ ራሱ ብቻ ይወሰድበታል ኮሎምቢያ ታልፋለች ሆና የሚል ግምት ነበር ከስዊዘርላንድ በተሻለ መንገድ። ነገር ግን ማለት ነው ጨዋታቸው ያን ያህል የተለያየ ጨዋታ በአንጻራዊነት አይ ቲንክ ኮሎምቢያ የተሻለች ነበረች። ነገር ግን ያን ያህል ተመጣጣኝ ጨዋታ ነበር ማለት ይቻላል። በፔናልቲ እንግዲህ ዣካው ሀገር ስዊዘርላንድ ማለፍ ይችላለች ማለት ነው። ዣካ ስላለፈ ነው ምናምን ደስ ብሎኛል። እንደውም ወደ መጨረሻው ደቂቃ በዣካ ስህተት ጎል ሊቆጠርባቸው ነበርና እንዴት ተሳቅቄ ልሞት እንደነበረ። እንደዚህ ነገር ላይ የሆነ ሜን ካራክተር ስትሆን ካፒቴን ስትሆን ገብቷል። በአንተ ምክንያት ቡድን ስትወድቅ ያንተ ኃላፊነት ያንተ ሪስፖንሲብል ሆኖ በዛ ወይ ቡድን ሲወድቅ ማየት በጣም ከባድ ነበር እና ለዣካ ደስ ብሎኛል። ቀጣይ ከአርጀንቲና ጋር እንግዲህ ጸዴ ጨዋታ እንመለከታለን። እንዳልኳችሁ ስዊዘርላንድ በጣም አንደርሬትድ ነች። የምትጫወተው ጨዋታ ምናምን ኮሎምቢያ በጣም አሪፍ ቡድን ናት እና ያን ያህል ተመጣጣኝ ነበር ጨዋታው ላ ይሁን ምንም እንኳን ወደ ኤክስትራ ታይም ቢያመራ ምናምን ያን ያህል የሚደብር ጨዋታ አልነበረም ማለት ነው። ፔናልቲው አኪያንጂ የሚባል ተጫዋች ቦቴ አድርጎ የሚጫወተው እግዚአብሔር ምን አይነት ፔናልቲ ነው የመታው? በሰማ ዲያዝ በጣም አዝኗል። አብዛኞቹ ኮሎምቢያ ተጫዋቾች በጣም አዝኗል። ያው እናልፋለን ብለው ነው ኤክስፔክት ያደረጉት። ኦፍ ኮርስ ኤክስፔክት ሊያደርጉ አይችሉም። ሁሉም ተጫዋች ሲጫወት ወደ ሜዳ ሲመጣ እናልፋለን ብለው ነውና በጣም ያዘኑ ይመስለኛል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ቀጣይ ምን ጨዋታ እንመለከታለን ብላችሁ ታስባላችሁ? ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። ይመሻል። አረ ይሄ አመት ልክ አይደለም። ህዝቡ ይተኛል፣ እኛ ኳስ እናያለን። እጅግ ቀፋፊ ጨዋታ። ነገር ግን ይህ ዓለም ዋንጫ የግብ ጠባቂዎች ነው። ይሄ ደግሞ ማን ነው? እሺ እንዴ! ለማንኛውም ኮሎምቢያ በስዊዘርላንድ ተሰጣት። ይህን ስታዩ በፍጹም ቅጣት ምት ነው የተጠናቀቀው። በጨዋታ እንዳይመስላችሁ 120 ደቂቃ ያለ ጎል እንዴት ይሰለቻል። ለማንኛውም ስዊዘርላንድ አልፋለች። ኢካንጂ የሚባል ሰው እኔ እንደውም ዲፌንሶች ከዚህ በኋላ መለያ መተው እንዳይመቱ እንዲህ ልኳል። እንዲህ ሰማይ ጠቀስ ግራኒት ዣካ ራሱ የመተው የመለያ ምት ከባድ ነበር። ነገር ግን በረኛው መልሶትም ቢሆን ገብቷል። ኦፊሻል። ለማንኛውም ስዊዘርላንድ ወደ ቀጣይ ዙር ማለፍ ይችላለች። 8ኛዋን ቡድን ሆናለች። ጨዋታው በመለያ ምት የተጠናቀቀው ባዶ ለባዶ ሙሉ 90 ደቂቃው ተጠናቀቀ። እንደምትመለከቱት ስዊዘርላንድ ቀለቀለቀ። ከዛ ኮሎምቢያ ሳተች። ከዛ ያቺ ስዊዘርላንድ ስታ እኩል ሆኖ ነበረ። እዚህ ጋር መልሰው ሳቱና ኮሎምቢያ መደዳ በማግባት ጨዋታውን 4-3 በሆነ ውጤት በመለያ ምት በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። አሁን 8ቱ ቡድኖች ተለይተዋል። ሞሮኮ፣ ፈረንሳይ፣ ኖርዌይ ሰርፕራይዟ ኖርዌይ አለች። እዚህ እንግሊዝ፣ ስፔን፣ ቤልጂየም፣ አርጀንቲና እና ስዊዘርላንድ ሆነዋል። ከረፍት መልስ እኛም ደግሞ እንቅልፍ እንተኛለን ማለት ነው አንድ ቀን። ከዛ በኋላ ሞሮኮ ከፈረንሳይ፣ ስፔን ከቤልጂየም፣ እንግሊዝ ከኖርዌይ፣ አርጀንቲና ከስዊዘርላንድ የሚጫወቱ ይሆናል። ማን ሻምፒዮን ይሆናል? አሁን እንተኛ በቃ። አንተ ግን የበረኞች የዓለም ዋንጫ ነው። እንደውም በማይታመን መልኩ እንግዲህ ማለት ነው ኮሎምቢያ ተሸነፈች። ስለ ሰከንድ ሃፍ ጨዋታ በደንብ እናወራለን። እናንተ ብቻ ኮፒ ሊንክ እያደረጋችሁ ተከታተሉ ማለት ነው። ከሌሊቱ 8 ሰዓት ነው ቪዲዮ የምሰራው። 3000 ፎሎወር ቀንሷል ማለት ነው ዓለም ዋንጫ ከገባ ጀምሮ። እኔ እንግዲህ ምንም ያመለጠኝ ጨዋታ የለም እለቃለሁ። ቢያንስ ፎሎ አድርጉ። እስከ 8 ሰዓት ቆይቻለሁ። ወደ ጨዋታው እንግባ። ከሰከንድ ሃፍ በኋላ ሲጀመር ማለት ነው ድብድብ ግልጹን ስነግራችሁ ማለት ነው ግድያ ነው የነበረው። ደም መፋሰስ
የቀረው ጨዋታ ማለት ነው ኮሎምቢያ ሰከንድ ሃፍ ላይ ያገኙትን ቻንሶች አለመጠቀማቸው ይሄው እንዲሸነፉ አደረጋቸው። ከበረኛ ጋር ተገናኝቶ ማለት ነው የሳተው ኳስ በስመ አብ ወልድ የማይጠበቅ ደግሞ በጨዋታው ላይ አሪፍ የነበረው ሊሲስ ኪሳራ ማለት ነው። ወዲያውኑ ያን ነገር ባለመጠቀሙ ደረሱ ማለት ነው። በስመ አብ የስዊዘርላንዱ በረኛ ማለት ነው ፔናልቲ እንደደረሳቸው ሙሉ ነው የጨፈሩት። ገና ፔናልቲው ሳይመታ ማለት ነው። ጨዋታውን ያላያችሁ ካላችሁ ማለት ነው ሪፕሌውን እዩት ግቡና ማለት ነው። ልክ ፔናልቲ ሲደርስ ክብ ሰሩና ዘለሉ። በዚህ ልክ በኮንፊደንስ ማለት በረኛው በጣም ነው የሚችለው ፔናልቲ በጣም ሊያውም ማለት ነው የስዊዘርላንድ አሰልጣኝ እኔ ጤነኛ አይመስለኝም በመሰረቱ። እዚሁ ላይ አንድ ልንገራችሁ እንዴት አካንጂን ታስመታለህ? አካንጂ እኮ ባለፈው እኮ ስቶ ትዝ ይላችኋል አይደል? ተከላካይ እንዴት ታስመታለህ? አካንጂ ስቶ ስዊዘርላንድ እንደወደቀች እናስታውሳለን። አሁንም እንደ አዲስ አካንጂ መጥቶ እኮ ስቶታል እኮ ግን ወዲያውኑ የስዊዘርላንዱ በረኛ ያኛውን ኳስ አዳነ። በጣም ከባድ ኳስ በጣም ማለት ነው የማይያዝ ኳስ ያዳነ ኦልሞስት ይዞታል ራሱ። አሁን ስዊዘርላንድ ተቀላቀለች ማለት ነው። የኮሎምቢያ ብታልፍ ደስ ይለኝ ነበር። አሁን አርጀንቲና ከስዊዘርላንድ ጋር ነው በስመ ጨራሽ ማለት ነው። ኮሎምቢያ ሞር ትፎካከራለች። እግዚአብሔር ነው የምላችሁ። በጨዋታው ቢያገኘችውን እድል ብትጠቀም ኑሮ አሁን ኮሎምቢያ ይሄኔ 90 ደቂቃ ማደርስም ነበር። ጭማሪ ሰዓት አታልፍም ነበር። በ90 ደቂቃ ገለው ትሄድ ነበር። ለማንኛውም እግር ኳስ ነው 4-3 አልቋል ማለት ነው። በስዊዘርላንድ አካንጂ ሳተ፣ በኮሎምቢያ በኩል ደግሞ 2 ተጫዋቾች ሳቱ ማለት ነው። ለማንኛውም ወደ 8ቱ ስዊዘርላንድ አልፋለች ማለት ነው። ጥሩ ማለፉ ከብዷል። በጣም ነው የከበደው። በስመ አብ ኖካውት ደስ የሚለው ያልተጠበቀ ነገር ሲፈጠር ኮፒ ፎሎ ሪፖስት በቃ አድርጉ ቢያንስ ማለት ነው። 8 ሰዓት ነው ይሄን ቪዲዮ ስሰራው። የእውነቴን ነው የምላችሁ። ይመቻችሁ።